ናችሁ? በሌላ ቪዲዮ ዛሬ ከች ብያለሁኝ። እንደምታዩት ማርኬቱ የሆነ ሚክስድ ነገር ነው የምታዩት። ብዙዎቹ ኮይኖች ዳውን ናቸው፣ ግን ከጨመሩት ፕራይስ አንጻር ስትመለከቱት አሁን ዝም ብሎ ሬድ ሆኑ እንጂ ብዙ ፐርሰንት ነው የጨመሩት። ላይት ኮይን ወደ $70 አካባቢ ነበር፣ $74 ወደ $84 ወጥቶ ነበር። ያ ወደ 15% አካባቢ መጨመር ሜቢ ከዛም በላይ ሊሆን ይችላል። አሁን በ3 እና በ4% ቀንሶ ሬድ ብታዩት ጀስት ብዙም አትገረሙ። እንደምታውቁት ስዊ በጣም ኢትስ ማይ ፌቨራይት ኮይን 2.95 ሳንቲም ነው አሁን እየተሸጠ ያለው። ስዊ እርግጠኛ ነኝ $5 ይመለሳል በቅርቡ፣ ግን we don't know መቼ እንደሆነ። ቴክኒካል አናሊሲስ ለሱም ሆፕፉሊ በዚህ ሳምንት እሰራለሁኝ። ፋርት ኮይን፣ ይህን ኮይን ካያችሁ ብዙ ሰዎች እንትን ይሉታል፣ ምንድነው ስሙ፣ ይገዙታል፣ ይሸጡታል እና ቮለታይል ነው። 36 ሳንቲ ሆኖ የነበረ ጊዜ የገዛችሁ ሰዎች ኮንግራቹሌሽን። it was a blessing ለአንዳንድ ሰዎች ሜቢ 3-4 እጥፍ አግኝታችሁበት ሊሆን ይችላል። እኔ ብዙም አልገዛሁኝም እንደዚህ አይነት ኮይኖችን። አሁን እያየሁ ያሏቸው ኮይኖች አሉ፣ ስለነሱ ሌላ ቪዲዮ ለመስራት እሞክራለሁ። ይህ የመጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም የደውሉ ምልክቷን በመጫን ቪዲዮዎችን አፕሎድ በማድረግበት ሰዓት ላይ ይደርሳችኋል። ስለ ክሪፕቶ ከረንሲ እንደዚሁም በተለያዩ መንገዶች እንዴት ብር ሜክ ማድረግ እንደምንችል የማውቀውን ሜቢ ሌሎች ቶፒኮችንም ልነካካ እችላለሁ። እናንተም ኮሜንት ላይ በመጻፍ ጥያቄዎች መጠየቅ ትችላላችሁ። እርስ በርስ መማማር ትችላላችሁ። በዛው አብረን እናድጋለን ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ኦልራይት ትራምፕ ኮይን 26%። ትራምፕ ኮይን ኦልሞስት $15 ደርሶ ነበር። ትራምፕ ኮይን ላስት ዊክ $7 ከምናምን $7.44 ደርሶ ነበር። ሶ አሁን የገዛ ሰው ክሎዝ ቱ 90 ምናምን % ይጨምርለት ነበር። ኦልሞስት ደብል አድርጎ ነበር ማለት ነው ገንዘቡን። በዛው ልክም ደግሞ ይህ ኮይን ድሮፕ ሊያደርግ ይችላል። ሶ ቢ ኬርፉል። ኦንዶ ኮይን ነግራችኋለሁ። የትራምፕና ቤተሰቡ እዚህ ኮይን ላይ በጣም ኢንቮልቭ ያደርጋሉ። ሶ ኦንዶ ኮይንን ተመልከቱ። ኤክስዲሲ የታለ? ኤክስዲሲ it's kind of hard እንደዚህ ለማየት። ኤክስዲሲን ዶጅ ኮይን I think 14 ሳንቲም ምናምን እያለ ትንሽ የሆነች ያዝ ለማድረግ ሞክሬ ነበረ። እንደዚህ አካባቢ ላይ 14 ሳንቲም እንደዚህ አካባቢ ላይ ለመያዝ ሞክሬ ነበር። ምንችለውን እንሞክራለን። ሌላ ምንድነው? ላስት ዊክ የሆነ ኮይን ገዝቼ ነበር። ከዚህ በፊትም ገዝቼው ነበር ያንን ኮይን። let's make it 200 ላይ እናድርገውና ለማየት እንሞክር። ይሄ ኮይን ነበረኝ ትዝ ይላችሁ ከሆነ 0.02 ምናምን ላይ ገዝቼ ነበር። ይሄ ኮይን አቨሬጅ ለማድረግ ሞክሬ ነበር 2 ጊዜ 3 ጊዜ 0.01 ምናምን ላይ ገዛውኝ። then I said you know what ቦተም ያርግ ብዬ ታውኩት። ሞር አድ ማድረግ ጀምር ያለውኝ ከገዛውበት ሰዓት ጀምሮ አቨሬጅ ማድረግ ከጀመርኩበት ሰዓት ጀምሮ አሁን ወደ 38 ይሁን 40% ቅድም 7 ሳንቲ አካባቢ ነበር። I think እዚህ አካባቢ ላይ በነበረበት ሰዓት ላይ ወደ 40% ፕሮፊት ላይ ነበር የነበርኩት ከሎስ ማለት ነው። ተመልሼ ሪከቨር አድርጌ 40% ፕሮፊት ላይ ነበር የነበርኩት። ስለዚህ ኮይን ሞር እንትን ለማለት ሞክራለሁ። ነገር ግን አሁን ኦልሬዲ ደብል አድርጎ ነው ያለው ከሎስት ከነበረበት ፖይንት ላይ። ስለዚህ አሁን ብትገዙ ሎስ ላይ ነው የምትሆኑት። ምክንያቱም ብዙ ሰዎች ይሄ በመጀመሪያ ደረጃ ይህ ኮይን ፍሪ ኤርድራፕ የተደረገ ኮይን ነው። ሁለተኛ ሰዎች በ0.3 something ላይ ገዝተዋል። እናንተ አሁን ብትገዙ trust me 0.386 ላይ የገዙ ሰዎች ኦልሬዲ አሁን ደብል አድርገዋል። ስለዚህ እናንተ ሎስ ላይ ነው የምትሆኑት። so do not buy it at this time። ይሄ ፋይናንሻል አድቫይስ አይደለም። ሜቢ ከዚህ ተነስቶ 0.03 ምናምን I think 48 አካባቢ መሰለኝ የነበረው እዛ ጋር ሊሄድ ይችላል።
እዛ ከደረሰ almost 10 times of your money ማለት ነው። ግን በዚህ ቻናል ላይ ፋይናንሻል አድቫይስ አንሰጥም። ማርኬቱን እንስቲ right ቢትኮይን እንደምታዩት $92483 ላይ ነው ያለው። ኢቲኤም $1763 ላይ ነው ያለው። ኢቲኤም አንድ ጊዜ ፓምፕ ማድረግ ከጀመረ ኢቲኤም ቢያንስ ከ4500 እስከ $10000 ውስጥ ሊደርስ ይችላል ብዬ አስባለሁ። 4500 ለምንድን ነው ያልኩት? because 4000 ምናምን ዶላር I think all time high የነበረበት ነው። ከዛ ተነስቶ ሞር ሊጨምር ይችላል። ቴዘር ሁልጊዜም ቴዘር ነው፣ አንድ ብር በላይ አይሄድም። ከአንድ ብር በታች ሜቢ ሊወርድ ይችላል። XRP X guys follows እንትን የXRP army where are you guys? subscribe አድርጉ። XRP $2.17 ነው። XRP will surprise አንዳንድ ሰዎችን። በምን መልኩ ነው ሰርፕራይዝ የሚያደርገው? I have no idea። ወደ ላይ ወደ ታች ሊሆን ይችላል። I don't know። ሶላና $147 ነው። ዶጅ ኮይን ቅድም ተናግሬያለሁ። ስዊ ኮይን